የኔ እናት የኔ እንስፍስፍ የኔ የዋህ በእውነት በጣም ነው ያዘንኩት። ይህ በቃ ኢትዮጵያ በሴት የምትጠራው እናት ነች እና እናት ኢትዮጵያዊ እናት የሆኑ እናት ናቸው። በማያቸው ነገር ላይ በቪዲዮ ፊቷቸው ብቻ ለሰው ሁሉ የሚሰፈሰፍ ለትልቁም ለትንሹም ጎንበስ የሚሉ እናት አዶናይ ሲሄድ እንዴት ጎንበስ እንዳሉ ዮናስ ከበደ ከአንተ ጋር እኩል ነው ማርያምን ቤቴ ውስጥ ቲቪ የሚከፈተው አንተን ላይ ነው ከአንተ እኩል ነው ማለቅሰው ምንሰፈሰፈው ሰዎችን ስታገናኝ ባይሉም ባይናገሩም እስፍስፍና የዋህ እንደሆኑ ያስታውቃሉ። በእውነት እኔ ስሰማ በጣም ነው የደነገጥኩት። ምን አለ ውሸት በሆነ በቃ ልክ ይሄ ከጎናችሁ የምታውቁት ሰው አለ አይደል? የሆነ መከታችሁ የሆነ ሰው ሚስጥረኛችሁ የሆነ ሰው ከጎን በቃ የምታወሩት እናት አለችኝ የምትሉ በቃ እንደዛ ነገር ነው የሚሰሙኝ። እኔ በእውነት ነው የምለው። እኔ ይሄን ቪዲዮ ከእውነት ከምሬ ነው የማወራው። በቃ የማወራው ራሱ ምን ብዬ እንደምገልጻቸው እማጣላቸው ሴትዮ ናቸው። ፈጣሪ ነፍሳቸውን ይማረው። በእውነት በጣም ነው ያሳዘኑኝ። እንደው ልጃቸው እንደው እንዴት ተቋቁማ ይሆን? እንደው እሷ ነች የደረሰችው አሉ። ሞታውን ድፍት ብለው እሷ ነች የደረሰችባቸው አሉ። ስልክ አላነሳ ስትል ስትሄድ ድፍት ብሎ አገኘች። እንዴት ቻልሽው አንዬ? እንዴት ልብሽች? እንዴት ቻለ? እንዴት አመንሽ? እንዴት ሆነሽ ይሆን? እንኳን ወለድሽ እንደው አስቀደመሽ እንኳን ወለድሽ እንኳን ልጅሽንም አዩት። በእውነት አንዳንድ ጊዜ የምታወሩትም የምታጽናኑትም የምትሉትም ነገር ተጣላችኋል። አንዳንድ ጊዜ መራራ ሐዘኖች ይመጣሉ በእያንዳንዳችን ህይወት ውስጥ። ግን በጣም ከባድ ነው በእውነት። እኔ ከልቤ ነው። እኔ በቪዲዮ ነው የማያቸው። እኔ ከዚህ ቀደም ባህና ራሱ ያው እንደ ማንኛውም ጨዋታ እየተጫወት በሷ ቪዲዮ ሰርቻለሁ። እናትየዋን ምንም አላልኩም። የተከበሩ አድባር ናቸው እኮ አድባር የሆኑ እናት ናቸው እኮ አስታራቂ የሆኑ እናት ናቸው እኮ። ንግግራቸው ማር ነው እኮ። ከሁሉ ቪዲዮአቸውን ስታይ እንደውም በጣም ብዙ ሰዎች ሰድባችኋቸዋል በኮመንት ከመሞታቸው በፊት። እያንዳንዳችሁ እጅግ እንደው እዛ ቦታ ላይ ሄዳችሁ የተሳደባችሁ ሰዎች እንደው ምን ይሰማችሁ ይሆን? ያችን ኮመንት እናት እንደዚህ እያላችሁ እዛ እሳቸውን ስትሳደቡ የነበራችሁ ሰዎች እጃችሁ የጻፈበት እጃችሁ ምን ይል ይሆን? አሁን ድጋሚ አሁንም ለሌላ ሰው ለመግደል ሌላ ሰው ላይ እንደዚህ ጽፍ ይሆን? እጃችሁ ይታዘዛል እጃችሁ ድጋሚ አሁንም? እንደው አንዳንድ ጊዜ ባካችሁ እንደው መጥፎ ነገር አትናገሩ። ስትጣሉ መጥፎ ነገር አትናገሩ ፕሊስ። እንደው እኔ ይሄን ነው የምለምናችሁ። የሰው ምላስ እንደው ከባድ ነው አንዳንድ ጊዜ። እንደው በጣም ልቀበጣጥር ይችላሉ፣ ግን በቃ ከምገልጻቸውና ከምንተናም ብላቸው በላይ ሆኖብኝ ነው። አንዳንድ ጊዜ ስትጣሉ የሚመልስላችሁ ሰው ሰድባችሁ ስትመልሱ ሰድቦ የሚመልስላችሁ ሰው እንኳን ቢሆን ይሻላል እኮ። ለምሳሌ አሁን ዮኒ ማኛ ጋር ሄዳችሁ ብትሳደቡ ችግር የለውም፣ ሰድቦ ይመልስላችኋል። ግን ለእናንተ መልስ መመለስ የማይችል ምንም የማያቅ ሰው ስራ ብቻ ስራው የሆነ ህይወቱ ስራው የሆነ በእውነት በጣም ታታሪ ናቸው። ደግሞ አሉ የስራ ሰው ናቸው። አንዳንዶቹ ለምን ቁጭ አይሉ ለምን የሚሰሩት ይላሉ። ለምን ነው ቁጭ የሚሉት? ቁጭ ማለት እኮ በሽታ እኮ ነው። ቁጭ ማለት እኮ ስትረስ ነው። ኢትዮጵያ እንኳን ቁጭ ቢሉ ምናልባት አንዱ ጎረቤት ሁሉም ጎረቤት አንዱ ይገናኛል ምናምን ከይጮታሉ። ኤሮፓ ላይ ወይ ደግሞ አሜሪካ ላይ ወጥተው እንዴት ነው ቁጭ የሚሉት? ከኢትዮጵያ ውጪ የት እንዴት በሽተኛ አንድ ወር ቢቀመጡ በእውነት ነው የምላችሁ በሽተኛ ነው የሚሆኑት። አንድ ወር ቢቀመጡ በሽተኛ ነው የሚሆኑት። ምክንያቱም ምንድን ነው ሌላው ከሌላ ጋር ያወራል፣ ከወጣቱ ጋር ያወራል፣ እዛ እንትን ይላል ምናምን የሆነ ወከባ የተነስቶ ይሄዳል ምናምን ችግር የለውም የሆነ ነገር። እሳቸው ግን የት ይሄዳሉ? ስለዚህ ነገሮችን ሁሉ መሸወጃቸው ነገሮችን ሁሉ እንትን የሚሉት በስራ ነው። ጤናቸውን የሚጠብቁት በስራ ነው። መቀመጥም እኮ በሽታ ነው። እና በእውነት አኒ ፈጣሪ ያጽናሽ፣ ፈጣሪ ብርታቱን ይስጥሽ። እንኳን ወለድሽ ፈጣሪ እንኳን አስቀድሞ እንድትገላገይ ያረገ እሱ ለእያንዳንዱ ነገር ሰዓት አለው፣ ጊዜ አለው። እሱ የፈቀደው ነው የሚሆነው እያንዳንዳችን ህይወት። ምናልባትን የሚን ሪከርድ ወደ እናንተ ሳላደርስ ምን እንደሚፈጠር አናቅም። ትላንትና ሲስቁ ያየናቸው እናት ናቸው ዛሬ ሞቱ ሲባል በእውነት እኔ መንገድ ላይ ነበር እንዲው ከጎን የተቀመጠ ሰው ራሱ ምንድን ነው አለኝ። ቁጭ ብድግ ነው ያልኩት እና ቲክቶክ ደግሞ ይታያል አይደል? አይ ሞተው ነው አልኩት። ማያቀኝ ሰው ማለት ነው። ምክንያቱም በቃ የሆነ እንዴት ልበላችሁ በቃ በጣም እንትን የምትሉት ሰው ይሞት እኔ በቲክቶክ ነው የማያቸው። ግን እንደዛ ያህል ነው የተሰማኝ። እኔ አሁንም ይሄ የማወራው በእውነት ነው። እግዚአብሔርን ከልቤ ነው የማወራው። በስመ አብ አላወራም። በቃ ምን ብልበል ምናምን ጨንቆኝ ነው። አሁን በጣም እንደምቀበጣጠርም ይታወቀኛል። በስመ አብ በእውነት በጣም ነው የሚያሳዝነው።
እንደው ምን ማለት እንዳለብኝ አላውቅም። እንዲሁ ባህላቸውን ልብሳቸውን ለብሰው ቀሚሳቸውን ለብሰው ጉድ ሲሉ ልጄ ሲሉ አሁን እንኳን ልጃቸው ወልዳ እኮ እኔ ልሰንጠቅልሽ ልጄ፣ እኔ ልተርተርልሽ ልጄ እያሉ ነው። ልጃቸው ነው የወለደች ስትወልድ ሲጠይቋት የነበረው ሲስሟ ስትገላገል፣ አሁን የመጨረሻ የወለደች ጊዜ እኔ ልተርተርልሽ፣ እኔ ልሰንጠቅልሽ እያሉ ራሳቸውን እንትን እያሉ እናት የሆኑ እናት እንደዛ እያሉ ነበር ልጃቸውን ያገኙት። በጣም ያሳዝናል። እኔ ሀኒ ፈጣሪ አጽናሽ፣ ፈጣሪ ብርታቱን ይስጥሽ፣ ፈጣሪ ጥንካሬውን ይስጥሽ። ይሄ ለአንቺ ምንም ቁስል ነው፣ እንኳን ለእኛም ቁስል ነው፣ ለአንቺ አይደለም። በእውነት ነው የምለው። እናት የሆኑ አድባር የሆኑ እናትን ያጣ ነው። መካሪ የሆኑ እናትን ያጣ ነው። የሥራ ሰው የሆኑ እናትን ያጣ ነው። በእውነት እኔ ከልቤ ነው እኔ የተናገርኩትና በጣም ያሳዝናል። እውነት በጣም ያሳዝናል። አንዳንድ ጊዜ እንደው መርዶ መስማት የማትፈልጉትና ድንገት የሚያስደነግጣችሁ። አሁን እኔ ይሄ 3ኛ ነው በነገራችን ላይ እንደዚህ የሚያስደነግጥ መርዶ የሰማሁበት። ነፃነት ወርቅነህ ታመመ ሲባል ሰው እኮ ትጠብቃላችሁ እኮ። ሐኪም ቤት ገባ ሲባል እኮ ልጠብቁ ትችላላችሁ። ብዙም ሰርፕራይዝ አትሆኑም። እንግዲህ ሞተ ድንገት። አሁን ነፃነት ወርቅነህ ልክ እንደዚሁ ነው የደነገጥኩት። ታሪኩ ባባም እንደዚሁ ያስደነገጠኝ። እንዲሁ ሌላ ዓለም ውስጥ ሆኜ ታሪኩ ባባ ሞተ ሲባል በጣም በቃ ክውን ያልኩት። በቃ እንደዚህ የሚያስደነግጣችሁ ነገር አለ የማትጠብቁት የሆነ በቃ ዝም ብላችሁ ወዳችሁ ይዛችሁት ወይ ደግሞ የምትወዱት ሰው የምታከብሩት ሆኖ የማትጠብቁት። የነዚህ አሁን የ3ኛ ይኸው የሀና እናት 3ኛ ሆኖብኝ በቃ ይሄ ክው ያር ቁጭ ብድግ ያደረጉኝ። በቃ አንዳንድ ጊዜ የሆነ እንደማይታመን እንዲህ ውሸት በሆነ እያልኩ በቃ ስጸልይ በቃ ግማሹ እየደወልን አገኘናት አወራን እውነት ነው እያሉ እዛው አካባቢ ያሉ ሰዎች ሲያወጡ ግን በቃ ምንም ውሸት ቢሆን ደስ ይላል፣ ግን በቃ እውነት ነው። ግን ደግሞ ህይወት ነው። የላይፋችን አንዱ ምዕራፍ ነው። የተጻፈልን ቀን አለ። እያንዳንዳችን የተጻፈልን ቀን አለ። ያችን ቀን አናልፋትም። ፈጣሪ ለንስሐ ሞት ያብቃን። ፈጣሪ ነፍሳቸውን ይማርልን። ልጃቸውንም የልጅ ልጆቻቸውንም ፈጣሪ ያጽናቸው። እንዲህ አያቴ እያሉ እኮ ነበር ሲያወራት የነበረው። አረጅሽ እንዲህ አያቴ ሲላት ነበር ወንድ ልጁ። በጣም ነው የሚያሳዝነው። አቤት ከዚህ ቀደም አሟታል፣ የልብ ህመም ነው እያሉም ነበረ። የተለያየ ነገር ነው እንግዲህ። አሁን ይሄ ነው ተብሎ የተነገረ የለም። እንግዲህ ብቻቸውን ነው ስልክ አላነሳ ሲሉ ነው ምን ሆኑ ተብሎ ነው እናትየዋ እቺ ሀኒ ስትሄድ ነው እንግዲህ ሞቶ ያገኘቻቸው። በስመ አብ ወመንፈስ ቅዱስ ጽናቱን ይስጥሽ እናቴ፣ ጽናቱን ይስጥሽ ሀኒ። ፈጣሪ ያጽናሽ። ይህንን ነው የምለው። ያስባችሁታል? በስመ አብ። አንዳንድ ጊዜ እኮ ሰብሰብን ብሎ እኮ እንደ ልነግርሽ ነው መርዶ ተብሎም እኮ መናገርም ይሻላል። ይሄ ፈጣሪ ያጽናሽ፣ እሳቸውንም ነፍሳቸውን ይማር። በጣም የሚያሳዝን ነው። በጣም